ትንሽ ሊሆንልሽ ደህና ነኝ። ሰላም ደህና ነኝ። ትንሽ ስለ ማህሌት እንድትነግሪኝ ነበረ። እሺ ማነች ማህሌት? ማህሌት የኔ ልጅ ናት። የኔ ብቻ አይደለችም። የባለቤቴ ኮሎኔል ግርማ ደምሴና የሙሉ ብርሃን ግርማ ልጅ ናት። አሁን የለችም፣ ግን በብረስ ካንሰር ሜታስታሲስ ነው ያለፈችው። ብረስ ካንሰር ስትያዝ እኔ እድል አጋጥሞኝ ብላ እዛ አሜሪካ ነገር ስለሆነ ትሪትድ የሆነችው እኔ እድል አጋጥሞኝ ቶሎ ምርመራ አግኝቻለሁ፣ ተመርምሬያለሁ፣ ሕክምና አግኝቻለሁ እና ስለዚህ አገሬ ያሉ ሰዎች ደግሞ ትምህርትን ማግኘት አለባቸው፣ መመርመር አለባቸው። ስለ ቅድመ ምርመራ በጣም እንትን ታረጋለች፣ አድቮኬት ታረጋለች እና ከዴዋን ብረስት ካንሰር ዲያግኖስድ ከሆነችበት ቀን ጀምሮ በዩቲዩብ ትለቅ ነበር የራሷን ኤክስፔሪየንስ። ምክንያቱም በእኛ ሀገር ሁሉ ነገር ታቡ ነው፣ በተለይ ብረስት ካንሰር ድብቅ ነው በሚል በዛ ስጋት ሰዎች ስለሚደብቁ እና ለሕክምና ቶሎ ስለማይሄዱ በሚል እሷ እንደሱ ታደርግ ነበረና ማህሌት ግርማ የሚል ዩቲዩብ ላይ ኤቭሪ ሴሽን ካለ እስከምታልፍበት ጊዜ ድረስ እና እኔ እናቷ ነኝ። ከሷ በፊት 2 ዓመት በፊት እኔ ደግሞ ብረስት ካንሰር ዲያግኖስድ ሆንኩኝ። ዲያግኖስድ ሲሆን ጄኔቲክሊ ፖዚቲቭ ስለሆንኩኝ ልጆቹ ተመረመሩ። 3 ልጆች ነው ያሉን። 2 መንቶቹ ልጆቼ እነሱ ወንድና ሴት ናቸው። እነሱ ላይ አልተገኘም። ማህሌት የመጀመሪያ ልጃችን ናት። እሷ ላይ ነው የተገኘው። እንደ አጋጣሚ በ17 ዓመቷ ላምፕ አውጥታለች ድሮ። አሁን ትንሽ ላምፕ ስታገኝ ስትሄድ ለጊዜው ሐኪም ቤት ይሄ መውጣት የለበትም ገና ነው በሚል እንትን ሲሏት ኢንሹራንስ እዛ መቀየር አለብሽ ካልተስማማሽ እና ኢንሹራንስ ለመቀየር ደግሞ 6 months ያህል ወሰደባት። ከዛ በኋላ ትንሽ ያቺ የተባለችው እጢ ትንሽ አደገች ማለት ነው። ሞር ካንሰር ሰከንድ ስቴጅ ሆነች። ስለዚህ የሚያስፈልገውን ሁሉ ነገሮች አደረገች። መጨረሻ ላይ ፎር ካፕል ኦፍ ይርስ ደህና ነበረች። ከ2 ዓመት በኋላ ሌላ ቦታ እንግዲህ ሜታስታሳይዝ አረገ እና እሱንም በጣም ብዙ ትሪትድ ሆነች። ብዙ ሞክረዋል በዛ ደረጃ። በዛ ውስጥ ሁሉ ያለፈችበት እንግዲህ ዩቲዩብ ላይ አለ። ስለዚህ አልደግሞ ጡት ካንሰር ምን ያህል ፕሪቨንትብል እንደሆነ ወይም ትሪትብል እንደሆነ ኢዚ ከሌሎቹ ካንሰሮች በሙሉ ኢዚ እንደሆነ በጊዜ ከተገኘ እሱን ለመናገር ነው ይህን ቪዲዮ ያደረኩት። ፀጉሬ እንደዚህ ነው። So coming out, this is how my hair comes out. If I pull it a little bit, just like እንደዚህ. See? Good morning. Today is Thursday, July 29th. I'm still in the hospital, but all is good. You know, they're just keeping me because they want to make sure all my lab results. ሌላ ከሰልፍ ኤግዛም ሌላ ደግሞ ማሞግራም ከ40 ዓመት በላይ ለሆንን ሴቶች ማሞግራም is very important. For example, በየ2 ዓመቱ ፎሎ አፕ ያስፈልጋል ሁሉ ጊዜ ማሞግራም ዶክተር ያንቺስ ስቶሪ? ሰርቫይቨር ነው። እኔ ሰርቫይቨር ነኝ። የሚገርማችሁ 2015 እንግዲህ በፈረንጆች ነው እንትኑን የማውቀው 10ኛ ዓመቴ ነው ማለት ነው። ያ 10 years እና ትንሽ ኮምፕሊኬሽኖች አሉኝ። በእርግጥ ብረስት ካንሰር ዝም ብሎ ቢዳንም ከሰርጀሪውም ኮምፕሊኬሽን ይመጣል። የሊምፋዲማ ኮምፕሊኬሽን አለኝ። እሱንም ቢሆን ያው በግሬስ ተቀብዬ እኖራለሁ። አሁን የመጣሁት ትልቁ ነገር ያው የማህሌት ድሪም ነበረ፣ የሌሎችም ራዕይ ነው። 1-2 ዶክተሮችም እንደውም አብረዋት ሲሰሩ የነበሩ የማሞግራም እዚህ ሀገር ለማስገባት ነው የእሷ ዓላማ። በዛ አልጋ ላይ ሆነ 10 ነው የምታስበው፣ ግን የመጀመሪያው ማሞግራም አሁን ሴንት ፖል እንደምንም ብለን አስገብተናል። ሴንት ፖል እንግዲህ ስራውን እንዲጀምር በተስፋ እንጠብቃለን። ከገባ አሁን 2ኛ ሳምንቱ ነው። በዚህ እንትን ፕሮሰስ ውስጥ በጣም የረዳን ፓዮኒር ነው። ፓዮኒር ኢንፊኒቲ እና ፓዮኒር እኔ ልለያቸው አልችልም እንጃ። ኤኒዌይ በጣም ኢንጂነሮቹንም እዚህ የምትሰሩትንም ሁሉ ከላይ ጀምሮ ከብሩክ ጀምሮ በጣም አመሰግናለሁ።
እናመሰግናለን። አሜን። ብዙ ብር የወጣበትም በጣም ስቴት ኦፍ ዘ አርት የሆነ እቃ ማሞግራፊ ነው። ካለውም እዚሁ እኛ ጋር ካለው አይነት ተመጣጣኝ የሆነ ብዙ ብር የወጣበት ስለሆነ የብዙ ሰዎች ህይወት እንደሚቀይር እርግጠኛ ነኝ። ሌላ መጨረሻ ላይ ማስተላለፍ የምፈልገው የዛሬው ፕሮግራማችሁን በመከታተሌ በጣም በጣም ደስ ብሎኛል። አመሰግናለሁ። ደስታ ብቻ ሳይሆን ትምህርትም አግኝቼበታለሁ። ደግሞ የልጄንም በቃ ድምፅ የሰማው ነው የሚመስለኝ። ስለዚህ ደስ ብሎኛል። Thank you for calling me። እሺ፣ እናመሰግናለሁ።